ውሱ ተረጋጋ። እሺ ውሱ ተረጋጋ። ተረጋግቻለሁ። እኔ ያልኩ ክርስቲያኖች ገነት ይገባሉ የሚል ቃል አዳምጥ እንጂ ረጋ ብለህ። ለምሳሌ አንተ አሁን ትድናለህ፣ ወደ ጀነት ነው የምትሄደው አንተ? አዎ። ማስረጃ ሳይ። እሺ ያ ምን ያላህ እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነት አሏቸው ይላል። በእርሷ ውስጥ ዘውታሪዎች ሲሆኑ ለዚያውም የዘላለማዊ ሕይወት ወይንም ዘውታሪዎች ነን። አላህም እውነተኛን ቃል ገባላቸው፣ እርሱም አሸናፊና ጥበበኛው ነው አለ። ያው እዚህ ጋር እኮ መልካም ስራ ስለሰሩ ሰዎች ነው የሚያወራው እንጂ ሙስሊም በመሆነ ትድናለህ የሚል ነገር የለም እዚህ ጥቅስ ላይ። ያመኑ ማለት ነው ዘለቀ። ያመኑ ማለት ነው። ምን እዚህ አሁን በመጣው ጥቅስ ላይ ስለምንድን ነው የሚያወራው? ራሱ አይተኸዋል? ሙስሊሞች ምን ማለት ነው? ሙስሊም ማለት ታዛዥ ማለት ነው። ያላን ትእዛዝ የጠበቁ ሰዎች ማለት ነው። ለጠየቀው ጥያቄ ቃል በቃል በቁርአን ላይ ያመኑ ሰዎች ወደ ገነት እንደሚሄዱ ይናገራል አይናገርም? እዚህ ጋር ያመኑ ሰዎች አይደለም የሚለው ሌላ ሐሳብ አለው። ከሰለ ያመኑ ይላልና ላሳይ ከፍትልኛል ደግማ ከፍተስ አዎ ከፍትልሃለሁ። ያመኑ አይልም እዚህ ጋር አለ። ተመልከት። ያመኑ ይላል አይደል? ይላል ምንድን የሚለው መልካሞችንም የሰሩ ያመኑና መልካሞችንም የሰሩ ያመኑ አይልም ብለሃል። ያመኑ ይላል አይልም? ይላል እኮ ግን መልካም ያመኑ ሲል ምን ማለት ነው ነው እኔ ያልኩ። ሙስሊም የሆኑ ማለት ነው። ያመኑ ሙስሊም የሆኑ ማለት ምን ማለት ነው? ቅድም ምንድን ነው የጠየቀው? ሙስሊም ገነት ይገባል የሚል አለ ወይ ነበር ያልከው አይደለ? አሁን አለ የለም? እኔ ያልኩ እኔ ሻዳ ቆይ እንደሱ ነው ያልከው። ቆይ እኔ ጀነት ገባው እንደሱ ነው ያልከው። ቆይ አንዴ እንደዛ ካልኩ ላስረዳ ጥያቄ እኔ አይደለም እንዴ ላብራራለሁ። አንተ አይደለም የምታስረዳው ጥያቄው ላብራራለሁ። አታብራራም። አያችሁት አይደል? ልክ ላብራራ። ቆይ አዳምጥ፣ ተረጋበል። ቅድም ነበር የጠየቀው አዳምጥ። ቅድም ነበር የጠየቀው ሙስሊሞች ገነት ይገባሉ የሚል አሳየ ነበር ያልከው። አየህ ገብቶሃል አይደል? አሁን በዚሁ አንፃር ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ወላሂ የለም። እስኪ አምጣልኝ። ውሱ ተረጋጋ። እሺ ውሱ ተረጋጋ። ተረጋግቻለሁ። እኔ ያልኩ ክርስቲያኖች ገነት ይገባሉ የሚል ቃል አዳምጥ እንጂ ረጋ ብለህ ውሱ ጥያቄው መልስ አቀድም። አንተ ምንም ማድረግ አይቻልም። አይደለም ብለህ እኮ እሺ ስማኝ፣ ልታወርደኝ ስትፈልግ ነው እንደዛ የምትለው። እኔ ጥያቄን ላብራራ። አንተ ልታወርደኝ ስትፈልግ ልለማመጥ መስሎህ ነው? ላላወርደህ ምናምን ብዬ አለይሂ ሰላም። እንዴት ናችሁ? ሰላም አለይኩም መልስ ያገኝ ለብራር እንደገና። እሺ ወሬ ሰላም። እሺ